የል ከመድረሷ ቅጠልም መበጠሷ። ሰሞኑን የጃፓን ጠቅላይ ሚኒስትር ታካቺ የታይዋን ግጭት ወታደራዊ ማሰማራትን ሊፈጥር እንደሚችል ከተናገሩ በኋላ ጃፓንና ቻይና ውዝግብ ውስጥ ገብተዋል። ወትሮውንም በጃፓንና በቻይና መካከል በየጊዜው የሚደማ ትልቅ ቁስል በመካከላቸው አለ። በሁለተኛው ዓለም ጦርነት ወቅት ቻይና በሰሜን ምስራቅ ከማንቹሪያ እስከ ደቡብ ምዕራብ ቾንጊንግ ድረስ ለ8 ዓመታት ከጃፓን ጋር ተዋግታለች። የሞቱት ቻይናውያንም በግምት ከ10 እስከ 20 ሚሊዮን ይደርሳል ይላሉ የታሪክ ዘጋቢዎች። ጃፓናውያን ግን ከ480 ሺህ ያልበለጠ ወታደር ነው የሞተባት። ይህ ብቻ አይደለም። እጅግ በጣም እያቂያቂያማቸውና ሁልጊዜም በመካከላቸው ቁርሾ የሚያስነሳው በጦርነቱ ወቅት በ1937 ዓ.ም መጨረሻ ላይ የጃፓን ወታደሮች ወይም የጦር ኃይሎች በናጂንግ ቻይና ውስጥ ለ6 ሳምንታት ከፍተኛ ጭፍጨፋ አድርገው 300 ሺህ ሲቪሊያንን መግደላቸው ነው። የሴቶች መደፈር እስካሁን ቻይናውያንን ሲቆጠቁጣቸው ይኖራል። በሁለተኛው የዓለም ጦርነት መጠናቀቂያ 80ኛ ዓመት ላይ ቻይናውያን ይህን አስመልክቶ ትልቅ ፊልም ሰርተው በሀገራቸው ውስጥ ለማሰራጨት ሞክረዋል። ምንም እንኳ ይህንን ፊልም ጃፓናውያን ባይወዱትም በቻይናውያን ዘንድ ቁጭትን የፈጠረ ፊልም ነበር። የጃፓን ወታደሮች ነውረኛ ከሚባሉ ወታደሮች መካከል እንደነበር ታሪክ ያወሳል። በወረሯቸውና በያዟቸው አካባቢዎች በግፍ ይጨፈጭፉ ነበር፣ በግፍም ይደፍሩ ነበር። ቻይና ብቻ ሳይሆን በዚያ ወቅት ኮሪያም፣ ያኔ ማሊያ፣ ፊሊፒን፣ ኢንዶኔዥያ እንዲሁም ሌሎቹም በጣም የሚያሰቅቁ በደል ደርሶባቸዋል። በአጠቃላይ 200 ሺህ የሚሆኑ በእነዚህ ሀገር የነበሩ ሴቶች ተደፍረዋል። ስለዚህ ጃፓን አገሮችን ወራ በነበረችበት ጊዜ ይህ ነው የማይባል እጅግ አስከፊ ግፍ ፈጥራለች። በመሆኑም ቻይናዎች ብቻም ሳይሆን ኮሪያውያኖችና በአካባቢ ያሉ ሕዝቦች ሁሉ ይጠሏቸዋል። እንዲያውም ቢያገኟቸው ሊበቀሏቸውም ይፈልጋሉ። ይህ በእንዲህ እንዳለ ነው እንግዲህ ሰሞኑን ጠቅላይ ሚኒስትሯ ወጥተው ስለ ታይዋን ንግግር ያደረጉት። ታይዋን ደግሞ ሁልጊዜም የቻይና የጎን ውጋት